አልሰማንም ብላችሁ እንዳትቀጡ መንግስት ዶናልድ ትራምፕ ኒውክሌር ቦምብ ለመጣብ ሐሳብ ነበራቸው። ኢራን እየተለመነች ነው ያለችው። ዶናልድ ትራምፕ አፈገፈጉ። አሁንም ዶናልድ ትራምፕ አሜሪካ የኢራንን መርከብ እንዳጠቃች በይሳት እየተነገረ ይገኛል። በአዳዲስ ዜናዎች ተመልሻለሁኝ። እስከ መጨረሻው አብራችን ቆዩ። የእስራኤል መከላከያ ሰራዊት አባል ቀደም ሲል በሊባኖስ ያፈረሱት የኢየሱስ ሐውልት እንደ አዲስ ሲጠግነው የሚያሳየው ምስል ወይም ጠግኖት የሚያሳየው ምስል አጋርተዋል። በዚህም ይሄ ምስል እጅግ መነጋገሪያ የሆነ አዲስ ምስል ሆኗል። እንግዲህ ዓለም ላይ ትልቅ ትችት ተሰንዝሮባቸው ነበረ ይህንን ሐውልት በማፍረሳቸው። የአሜሪካ ጦር ኃይሎች ማዕቀብ የጣለበት አንድ የነዳጅ ጫኝ የኢራን መርከብን በቁጥጥር ስራው እያለ ይገኛል። እንግዲህ በሰላም ነው እጇን የሰጠችው ቢልም አንዳንድ ሚዲያዎች ግን እርምጃ ተወስዶባታል ወይም ጥቃት ተሰንዝሮባታል እያሉ ይገኛሉ። ከሁለት ቀን በፊት አሜሪካ እንዲሁ የኢራንን መርከብ ላይ ጥቃት ከሰነዘረች በኋላ ኢራን አጸፋውን መልሳ ነበረ። በርካታ ድሮኖችን ተኩሳ የአሜሪካ መርከቦች ላይ ጥቃት ሰንዝራ ነበረ። አልተሳካም ቢባልም ማለት ነው። ታዲያ ዛሬ ጥቃት የተሰነዘረባት እውነት ከሆነ ኢራን ድጋሚ ምላሽ ትሰጣለች ተብሎ ይጠበቃል። ሌላኛው ከደቂቃዎች በፊት አልጀዚራ የዘገበው እጅግ አሳሳቢ የተባለ አዲስ መረጃ ነው። እሱ ምንድነው? የኢራንና የአሜሪካ የተኩስ አቁም ስምምነት ቀን የሚጠናቀቀው ነገ ነው። ታዲያ የተኩስ አቁም ስምምነቱን ለማራዘም ፍቃደኛ አይደሉም እያለ ይገኛል ዶናልድ ትራምፕ። ከአንድ የዋይት ሀውስ ባለስልጣን መረጃ ያገኘው እንዳለው ከሆነ አልጀዚራ ማለት ነው የተኩስ አቁም ስምምነቱ ነገ ይጠናቀቃል። ትራምፕ ይህን የተኩስ አቁም ስምምነት ለማስቀጠል ፍላጎት የላቸውም እያለ ይገኛል። የመጨረሻው መረጃ እንግዲህ ዛሬ የተሰማው እንግዲህ ኢራን የተደራዳሪ ልኡካን ቡድኗን ወደ ፓኪስታን እንዳላከች በዛሬው ዕለት አስታውቃለች። ኢራን እንዳለችም ከሆነ በርካታ ያለ ሚዲያዎች ኢራን የተደራዳሪ ልኡካኗን ልካለች እያሉ ነበረ። ታዲያም ግን ዛሬ ኢራን እንዳስታወቀችው ከሆነ ምንም አይነት ተደራዳሪ ወደ ፓኪስታን እንዳላከችና የድርድር ወንበር ላይ እንደማትቀመጥ አስታውቃለች። ዛሬ ኤፕሪል 21 ነው። ይህ ማለት ምን ማለት ነው? ነገ ኤፕሪል 22 ከአንድ ቀን በኋላ የተኩስ አቁም ስምምነቱ ኤክስፓየር ያደርጋል ማለት ነው። ከዛስ በኋላ የሚለውን አብረን የምናየው ቢሆንም ግን በዋይት ሀውስ በኩል ግን ኮንፈርም የተደረገው ምንድነው? ዶናልድ ትራምፕ የተኩስ አቁም ስምምነቱን የማራዘም ነገሩ ሃይሊ አንላይክሊ ኦር የመራዘም ነገሩ እጅግ በጣም እድሉ በጣም ጠባብ ነውና አይራዘምም፣ ላይራዘም ይችላል እየተባለ ነው። አትሊስት ተገናኝቶ ተደራድሮ ቢሆን ሊራዘም የሚችልበት ፕሮባቢሊቲ ይኖር ነበረ። ይህ ድርድር ተገናኝቶ ይደራደራሉ የተባለው ድርድር መጀመሪያ ላይ ዊኬንድ ላይ ተብሎ ነበር፣ ቅዳሜና እሁድ ተብሎ ነበረ። ከዛ በኋላ አልሆነም። ከዛ ሰኞ ተባለ፣ አልሆነም። ዛሬ ማክሰኞ ተባለ። እስካሁን ድረስ ግን በኢራን በኩል ያለው ነገር ተደራዳሪ ላለመላክ ነው። ዶናልድ ትራምፕ የራሳቸውን ተደራዳሪዎች ልክ ያለው ያሉ ቢሆንም ይግቡ አይግቡ ኮንፈርም ባይደረግም ግን የአሜሪካ ሁለት ፕሌኖች ፓኪስታን ሲያርፉ ታይተዋል። አንደኛው የሚሊተሪ ካርጎ ፕሌን ነው። ምናልባት የተደራዳሪዎቹ የሚንቀሳቀሱበትን ኮንቮይ መኪኖች የጫኑ ናቸው የተባለ ነው። ሁለተኛው ደግሞ የአሜሪካ ፕሬዚዳንት እና ቫይስ ፕሬዚዳንት የአሜሪካ ቫይስ ፕሬዚዳንት ይዟል የተባለ የእሳቸው የሚጠቀሙበት ፕሌን አርፏል ተብሏል። ሶ ይግቡ አይግቡ ኦፊሻሊ ኮንፈርም ባይደረግም ግን ኤርፖርት ላይ እነዚህ ፕሌኖች ታይተዋል። ሶ መጥተዋል ማለት ነው። በኢራን በኩል ግን ተደራዳሪ የመላክ ነገር እስካሁን ድረስ የለም። ኤክስፓየር የሚያደርገው ነገ ነው። ዛሬ ግን እስከ ዛሬ ድረስ ግን አንልክም፣ ተደራዳሪ አንልክም፣ የዶናልድ ትራምፕ ስርዓት አልበኝነት እስኪቆም ድረስ አንልክም ነው እያሉ ያሉት። ብሎኬዱን እስኪያነሳ ድረስ ደን ያገታትን መርከብ የኢራን መርከብ መጥቶ አግቷል። ታውቃላችሁ። እሷን እስኪለቅና ትዊተር ላይ በየደቂቃው እየወጣ መፎከሩን እስኪያቆም ድረስ አንደራደርም፣ እጃችንን ተጠምዝዘን በማስፈራራት የምንደራደር ሰዎች አይደለንም፣ ሰው አንደራደርም እያሉ ነው። ይህንን ተከትሎ እስካሁን ድረስ ምንም ግልጽ የሆነ ነገር የለም። ይደራደራሉ አይደራደሩም የሚለው የፖለቲካ አመራሮችና እንዲሁም ዲፕሎማቶቹ እንደዚህ ለመደራደር ወደፊት ወደኋላ እያሉ ባለበት ሰዓት ግን የሚሊተሪ አመራሮቹ ደግሞ በሁለቱም ወገን እናንተ እንደዚህ ካላችሁማ እኛ ምን አሻን ዊ አር ሬዲ እያሉ ነው። የአሜሪካ ሴንትኮምም ኢራንን አታክ ለማድረግ ሬዲ ነን ብሏል። ኢስላሚክ ሪቮሉሽነሪ ጋርዱም ደግሞ እኛም ሬዲ ነን የማንኛውንም አይነት አጸፋ ለመመለስ እና ራሳችን ዲፌንድ ለማድረግ ሬዲ ነን፣ እንደውም ከዚህ በፊት ያልታዩ ነገራቶችን አሁን አንቪል እናደርጋለን፣ ዊ አር ኤክሳይትድ ጠብቁን እያሉ ነው። ሁለቱም ሚሊተሪ ወገናቶች እየተዛዛቱ ነው። ዲፕሎማቶቹ ደግሞ ወደፊት ወደኋላ እያሉ ለመደራደር። ይህ በእንዲህ እንዳለ ግን መላው ዓለም ግን ሰልችቶታል፣ በቅቶታል፣ መሮታል። በቃ መሮታል። ይህ ነገር በአሜሪካ በኩል ያሉ የአሜሪካ አላዮች የሚባሉት የሚድል ኢስት ሀገራት እንዲሁም ደግሞ የዩሮፕ ሀገራት አሜሪካን ጫና እያደረጉ ነው ያሉት። በቃ ነን እኛ በጣም ሰፈር አደረግን፣ በማይመለከተን በእናንተ ጸብ ሰፈር አድርገናልና ኢሚዲየትሊ ፍቱ የሚል ጫና አለ። በኢራን በኩል ደግሞ እነ ቻይናም ጫና ማድረግ ጀምረዋል። ምክንያቱም ይህ የሆርሙዝ ሰርጥ መዘጋት ለኤቭሪበዲ አደጋ መሆኑን ተከትሎ እኛም ሰልችቶናል፣ መሮናል፣ በቅቶናል። እነዚህ ሰዎች ቢደራደሩ ጥሩ ነው። ነገር ግን እስከዛሬዋ ቀን ድረስ ይደራደራሉ የሚለው ነገር ምንም አይነት ኮንፈርሜሽን የሌለው መሆኑን ተከትሎ ነገ ኤክስፓየር ሲያደርግ ሲስፋየሩ ጦርነት ይመለሳል ወይ የሚለውን ግን
አይገስ ዊልስ ብሬኪንግ ጋሽ ያፈገፈጉ እኮ ሰማችሁ አይደለ? ዶናልድ ትራምፕ አፈገፈጉ። አሁንም ዶናልድ ትራምፕ ምንድነው የሆርሙዝ ሰርጥን ዘግተው እንደነበረ ታውቃላችሁና ተው አንሱ ይሄንን ብሎኬድ ሲባሉ ሲለመኑ እኔ ጀግናው ነው ያንበሳው የኔ ሚሊተሪ ኃያል ነው ማንንም አያስቆመኝ ምናምን ሲሉ እንደነበር ታውቃላችሁ። ጁማ ዕለት ባለፈው አርብ ዕለት ኢራን ሆርሙዝ ሰርጥን ከፍቻለሁ ስትል ዓለም በሙሉ ደስ ብሎት ባለበት ሰዓት ዶናልድ ትራምፕ ነው እኔ ደግሞ አልከፍትም ብለው ኢራን መልሳ እንደዘጋችሁ ታውቃላችሁና በዚህ ጉዳይ በጣም እኔ ፊርም ነኝ። ሆርሙዝ ሰርጥን ኢራን ተደራድራ ድርድር ላይ ይሄ የድርድሩ ሰነድ ላይ እስክትፈርም ድረስ አልከፍትም ብሎ ሲዝቱ እንደነበር ታውቃላችሁ። ይህንን ተከትሎ እንግዲህ ቅድም ከአንድ ሰዓት በፊት በሰራላችሁ ቪዲዮ ላይ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በሰጡት መግለጫ ምን ብለዋል? ከዚህ በኋላ ዶናልድ ትራምፕ ይህንን እርምጃቸውን ይሄ ብሎኬዱን የማያቆሙ ከሆነና እንዲሁም ደግሞ የኛን ምንድነው ነዳጅ ጫኝ መርከቦች አታክ እያደረጉ ነው፣ ብሎኬድም አድርጓል። ስለዚህ በዚህ ምክንያት ይህንን ካላነሱ ድርድሩ ላይ አንሳተፍም፣ ስለዚህ ነገ ቀጠሮ ተይዞለት የነበረውን ድርድር አንሳተፍም፣ ልኡካንም አንልክም፣ ዴሌጌሽንም አንልክም ብለው አሳውቆ ነበር የኢራን መንግስትን ኦፊሻል አቋም። ይህንን ተከትሎ እንግዲህ የኢራኑ ውጭ ጉዳይ ሚኒስትር ቃል አቀባይ ይህንን መግለጫ ከሰጡ ኦልሞስት ከ40-50 ደቂቃ በኋላ ዶናልድ ትራምፕ ይህንን እርምጃቸውን መልሰው ሪኮንሲደር እያደረጉ እንደሆነ ታውቋል። መልሰው ሊከፍቱት ይሄ ብሎኬዱን ሊያነሱ ኮንሲደር እያሰቡት እንደሆነ ታውቋል። ይህንንም ግን በምን አይነት ፍሬም ነው ያስቀመጡት? የፓኪስታኑ የኤታማዦር ሹም ደውሎ ለመነኝ ነው እያሉ ያሉት። ይህንን ድራማ ደግሞ ከዚህ በፊት ሲጫወቱት እንደነበረ በደንብ በግልጽ ወጥተዋል። የተለያዩ ሪፖርቶች ይዘው ወጥተዋል። እኔም ነግሬያችሁ ነበረ ምን አይነት ድራማ ሲጫወቱ የነበሩት። ለምሳሌ እንደምታውቁት የ48 ሰዓት አልቲሜተም ሰጥተው ነበር። ኢራን ሆርሙዝ ሰርጥን ማትከፍት ከሆነ በ48 ሰዓት አጠፋታለሁ አሉ። አልከፈተችም። ከዛ ለ5 ቀን አራዘሙት። ያኔም አልከፈተችም። ከዛ የመጨረሻ ብለው ለ10 ቀን አራዘሙት። ያንንም አልከፍት ብላ ኢራን ገግማ ባለችበት ሰዓት እንግዲህ 10ኛው ቀን ሊያልቅ ትንሽ ጊዜ ብቻ ሲቀረው የፓኪስታኑ መሪ ሻባዝ ሸሪፍ ደውሎ ለመነኝ፣ ስለዚህ ወደ ድርድር እመጣለሁ ብለው ይህንን ድራማ እንደሰሩና በኋላ ግን ሪፖርቶች ሲወጡ እሳቸው የፓኪስታኑ መሪ ሳይሆኑ የለመኑት ዶናልድ ትራምፕን ነው። የፓኪስታኑ መሪ ለምነው ፓኪስታንን ፑሽ አድርገው ወደ ድርድር እንዲያመጡ ሲለምኑ የነበሩት ዶናልድ ትራምፕ እንደሆኑ እነ ኒውዮርክ ታይምስ እነ ዎል ስትሪት ጆርናል ምናምን ሰርተው ሪፖርት አውጥተው ነበር። እሱን ደግሞ እኔም ነግሬያችሁ ነበር። አሁንም ተመሳሳይ ድራማ እየተጫወቱ ነው። የፓኪስታኑ ኤታማዦር ሹም ደውሎ ስለለመነኝ በቃ ሪኮንሲደር እያደረኩት ነው ላነሳው እችላለሁ ብሎኬዱን ብለዋል። ያው እጄን ተጠምዝዤ በኢራን እጄን ተጠምዝዤ አነሳው ላለ ማለት ነው። ተመሳሳይ ድራማ እየተጫወቱ ነው። ለማንኛውም ጋሼ ድራማቸው እንደምንም እንደፈለጉት ይጫወቱ፣ ግን ሆርሙዝን ይክፈቱልን ነው አሁን እኛ ያለን እንትን ሆርሙዝን ይክፈቱልን ነው። ለማንኛውም ሊከፍቱ ኮንሲደር እያደረጉ እንደሆነ አሁን ታውቋል ማለት ነው። ይህም ይሆን ከሆነ ነገ ተይዞለት የነበረው ቀጠሮ የድርድር ቀጠሮ እንግዲህ የሚቀጥልና ሆርሙዝ የሚከፈትልን ከሆነ እኛ እዛ ይደራደሩ፣ 6 ወር ይፍጅባቸው ድርድሩ፣ ሆርሙዙ ብቻ ይከፈትልን። ለማንኛውም ነገ ሊደረግ ቀጠሮ ተይዞለት የነበረው ድርድር ዶናልድ ትራምፕ ይህንን ብሎኬድ ካነሱ መልሶ ሊሳካ ይችላል ማለት ነው። ሰው ሌትስ ሆፕ። በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊያበቃ አንድ ቀን ስለቀረው ብዙ አይነት መግለጫዎች እየወጡ ይገኛሉ። እስራኤል በኢራን ሚሳኤል ሲስተሞች ላይ ጥቃት ለመውሰድ ዝግጅትን ጨርሻለሁ ብላለች። ዶናልድ ትራምፕ ይህ ስምምነት የማይሳካ ከሆነ በጣም ብዙ ቦምቦች ኢራን ላይ ይጣላሉ ብለዋል። ካማላ ሃሪስ በበኩሏ ቤንጃሚን ኔታንያሁ አሜሪካ ፈልጋ ወደማታውቀው ጦርነት ጎትቶ አስገብቶናል ስሉ ወቅሶታል። የኢራኑ ፕሬዝዳንት ፔስኪሻን በበኩላቸው የሊባኖስን የተኩስ አቁም ስምምነት እንዲሳካ ያደረገው ጠንካራ የዲፕሎማሲ ስራ ነው ብለዋል። ዩ ጋይስ ኢትዮጵያ ውስጥ ሂስትሪ ሊሰራ ነው ታውቃላችሁ። በእነዚህ ሁለት ልጆች ጆኒ እና ንቃተ ህሊና ማለት ነው የመጀመሪያውን ኤምኤምኤ ፋይት ኢትዮጵያ ውስጥ በሚመጣው ቅዳሜ በኤፕሪል 25 ማለት ነው አድዋ ሚውዚየም ላይ ሊያደርጉ ነው። እና ላይክ ተውት፣ ላይክ በደንብ ማርኬት መደረጉን ተውት፣ እንቁላሉላ መወራወራቸውን ተውትና ማለት ነው ላይክ እዚህ ለመድረስ ላይክ ይሄን ነገር ሀፕን ለማስደረግ በጣም ነው የፈጉት። ዩ ጋይስ ቀላል አይደለም። እኛ ሀገር አዲስ ነገር ኢንትሮዲውስ ለማድረግ ፋይናንሻሊ፣ ሶሻሊ፣ ሎጂስቲካሊ ምናምን ነገር ማለት የሰው ልጅ ምቀኝነትም ተጨምሮበት ማለት ላይክ በጣም ነበር የሚከብደውና ላይክ በዚህ አጋጣሚ ማለት ነው ስዌትወርክስ በጣም ነው ክሬዲት የሚገባቸው። ማለት እርሳቸውን ነክሰው the first ጂም ነው ይሄንን እስከ መጨረሻው ገፍቶበት አንድ ሳምንት ነው የቀረው እንግዲህ እውነት ሊሆን ማለት ነው ይሄ ነገርና ላይክ ቀልድ አይደለም ማለት ሌላ ሀገር ማለት ነው ዩኤፍሲ ፋይት ለምሳሌ ቬጋስ ውስጥ ማለት ነው በየሳምንቱ $100 ሚሊዮን ነው የሚያስገባው ለቬጋስ ማለት ነው በካፒታል ላይ ካሽን ፍሎ $100 ሚሊዮን ነው ማለት ትልቅ ብር ጀነሬት መደረግ የሚችልበት ቦታ ነው ማለት ነው። አልሰማንም ብላችሁ እንዳትቀጡ መንግስት ጥብቅ እርምጃ እየወሰደ ነው። የአዲስ አበባ ትራንስፖርት ቢሮ በቅርቡ የተደረገውን የነዳጅ ዋጋ ጭማሪ ተከትሎ ምንም አይነት አዲስ የታሪፍ ማሻሻያ አለማድረጉንና ዋጋ በሚጨምሩ ታክሲዎች ላይ ጥብቅ የተባለ እርምጃ እየወሰደ መሆኑን መናኸሪያ ሬዲዮ አስታውቋል። እናም ቢሮ ቀደም ሲል ያደረገው የታሪፍ ጭማሪ ወደፊት ሊመጣ የሚችለውን የነዳጅ ዋጋ ግምት ውስጥ ያስገባ በመሆኑ አሽከርካሪዎች አሁን ባለው ታሪፍ ብቻ እንዲሰሩም አሳስቧል። እናም በህዝብ ትራንስፖርትም ሆነ በሜትር ታክሲዎች ላይ ከተቀመጠው ዋጋ በላይ በማያስከፍሉ አካላት ላይ ጥብቅ የተባለ ቁጥጥርና እርምጃ እንደሚወስድ የአዲስ አበባ ትራንስፖርት ቢሮ ያስታወቀ ሲሆን ተሳፋሪዎች ከታሪፍ በላይ ክፍያ ከጠየቃችሁ ለሚመለከታቸው አካላት ጥቆማ እንድትሰጡ ቢሮ አስታውቋል።
በኢራንና በአሜሪካ መካከል የተደረገው የተኩስ አቁም ስምምነት ሊያበቃ አንድ ቀን ብቻ ይቀረዋል። ይህንንም ተከትሎ አሜሪካ ለመጨረሻ ዙር ድርድር ተወካዮቿን ወደ እስላማባድ ብትልክም ኢራን ለድርድሩ ዝግጁ አይደለሁም ማለቷ ዓለምን ያስጨንቀዋል። ይሄ ጥርጣሬ በነገሰበት በአሁኑ ሰዓት የኢራኑ ፕሬዝደንት ኢራናውያን ለጉልበት አይንበረከኩም ብለዋል። ዶናልድ ትራምፕ በበኩላቸው ይሄ ድርድር የማይሳካ ከሆነ በጣም ብዙ ቦምቦች ወደ ኢራን ይላካሉ ብለዋል። በተጨማሪም አሜሪካ ኢራቅ ላሉ ዜጎቿ ባስተላለፈችው መልእክት ለማንኛውም ጉዳይ ወደ ኢራቅ አታምሩ፣ ኢራቅ የምትገኙም ከሆነ በአስቸኳይ ለቃችሁ ውጡም ብላለች። አዲስ ነገር ሲኖር እናደርሳቸዋለን። ኢራን እየተለመነች ነው ያለችው። ማን ነው እየለመናት ያለው? የዓለም መሪዎች እየደወሉ ኧረ እባክሽን በጉልበትሽ አምላክ ወደ ፓኪስታን ተደራዳሪ ቡድን ላኪ እያሏት ነው። የጀርመኑ ቻንስለር አልቀረም ምን አልቀረም እየተደወለላት ነው፣ ላኪ እየተባለች ነው። ይህ ደግሞ ሀፕን እያደረገ ያለው ምንድን ነው? የአሜሪካ ተደራዳሪ ቡድን በምክትል ፕሬዚዳንቱ ጄዲ ቫንስ የሚመራው ቡድን ኦልሬዲ ፓኪስታን ኢስላማባድ ገብቶ የሚደራደረው አቶ እንግዲህ እየተንከራተተ ነው። ምክንያቱም ኢራን ተደራዳሪ ቡድን አለመላኳን ተከትሎ ዝም ብሎ ገብቶ ቺል እያደረጉ ነው። ዞር ዞር እያደረጋችሁ የእስላማባድን ኮሪደር ልማቱን አስጎብኟቸው እንዳይደብራቸው ማለት ነው። ለማንኛውም ግን ኢራን እስካሁን ድረስ አሜሪካ ብሎኬዱን እስክታነሳና እንዲሁም ደግሞ የያዘችውን የኢራን መርከብ እስክትለቅ ድረስ አንደራደርም፣ ተደራዳሪም አንልክም ማለታቸውን ተከትሎ እዚህ አቋም ላይ መድረሳቸውን ተከትሎ ነገ ኤክስፓየር የሚያደርገው ሲስፋየር ሉም እያደረገ ባለበት ሰዓት እስካሁን ድረስ አቋማቸውን ይዘው ቀጥለዋል። በዚህ ምክንያት የአሜሪካ ተደራዳሪ ቡድን ኦልሬዲ ፓኪስታን ገብቶ የነበረ ቢሆንም የሚደራደረው አቶ እየተንከራተተ ነው እና እባክሽን እየተባለች ነው ያለችው። በሌላ በኩልማ ጭራሽ የኢራን ጁዲሻሪ ዋና የሆኑት ሰውዬ ባይ ዘ ዌይ አያቶላ አሊ ኾሜኒ ከሞተ በኋላ ሙጅተባ እስኪመረጥ ከመሩት 3 ሰዎች መካከል አንደኛው እሱ ነውና ጦርነቱ ሁሉም ሊያደርግ ስለሚችል ጦርነቱ መልሶ መነሳቱ የሚችልበት ፕራቪቲ ጫፍ ስለደረሰ ሁሉም ተዘጋጀ እያሉ ነው ያሉት ጭራሽ ማለት ነውና ነገራቶች ስፒል ሊያደርጉ ይችላሉና ነገራቶች ወደ ጦርነት መልሰው የሚገፉ ከሆነ ግን ዓለም በሙሉ የበለጠ ችግር ውስጥ የሚገባ መሆኑን ተከትሎ እባክሽን እየተባለች እየተለመነች ነው። ባይ ዘ ዌይ ይህ በጣም ብዙ ነገር ያሳያል። በዲፕሎማሲ ቋንቋ በጣም ብዙ ነገር ነው የሚያሳየው። የአሜሪካ ተደራዳሪ ቡድን ለመደራደር እዛ ድረስ ሄዱ ቁጭ ብሎ ባለበት ሰዓት ከጎረቤት ሀገር የኢራን ተደራዳሪ ቡድን አለመምጣቱ ብቻ ራሱ ማን ለድርድር ምን ያህል ሌቨሬጅ እንዳለው ማን ደግሞ ካልተደራደረ መቀጠል እንደማይችል የሚያሳይ ነው። ማን የበለጠ ሌቨሬጅ እንዳለው የሚያሳይ ነው። ዶናልድ ትራምፕ እንደምታውቁት የሚድተርም ኢሌክሽን ሳይመጣ በፊት ተፋጥነው ተሯሩጠው ወደ ድርድር መግባት ይፈልጋሉ። ምክንያቱም በሚሊተሪ ምንም ነገር ሊያሳኩ ስላልቻሉ ከዚህም በኋላ በሚሊተሪ የሚሳካ ነገር ስለሌለ የትኛውንም ጎል ማሳካት ስለማይችሉ ሰው ያላቸው ኦፕሽን ድርድር ነው። ነገር ግን በድርድሩ ደግሞ ብሎኬዱን ሳታነሱ አንደራደር መባላቸውን ተከትሎ የላኩት ተደራዳሪ ቡድን ያው ፓኪስታን ውስጥ ምንም እየተንከራተተ ነው ያለው። እስራኤል የግብረ ሰዶማውያን ድግስ በደማቁ እያከበረች ይገኛል። በኩራትና በደስታ እያከበር ነው ብለዋል እንግዲህ እስራኤሎች ማለት ነው። ይህንን አይደለም ያልኩት። የእስራኤል የውጭ ጉዳይ ሚኒስቴር ገጽ ላይ በይፋ የገጻቸው ላይ እንግዲህ በኩራት ዊዝ ፕራይድ ነው ያሉት። እንግዲህ ለምን አላሳይህም ከምትጠራጠሪ ማለት ነው። እዚህ ጋር የምትመለከተው የእስራኤል የውጭ ጉዳይ ሚኒስቴር ኦፊሻል ገጽ ነው። እስራኤል ሚኒስቴር ኦፍ ፎሬን አፌርስ ይላል። እሱ ገጽ ላይ እንደምትመለከተው ዊዝ ፕራይድ እንግዲህ በኩራት እያከበሩት ይገኛሉ። በዓለማችን እጅግ በጣም ዝቅተኛ ቦታ እንደሆነ በሚነገርለት በሙት ባህር ዴድ ሲ ላይ የተከበረ የሚገኝ እንግዲህ ክብረ በዓል ነው። በዚህም ከተለያዩ የዓለማችን ሀገራት የተውጣጡ የተመሳሳይ ጾታ አፍቃሪዎች ወንድ ለወንድ ሴት ለሴት ምናምን የሚመቻቸው ሰዎች እንግዲህ እዚህ ቦታ ላይ ተገናኝተው ምን እያደረጉ እንደሆነ መገመት አይከብድህም ነው የምልህ። ኤኒዌይስ እኔ በዚህ ጉዳይ ላይ ምንም አይነት ትችት ማለት ምንም ነገር አልልም። ምክንያቱም ቲክቶክ ላይ አሁንም ሪፖርት እያደረጉ ያሉ ሰዎች አሉ ወደ እኔ አካውንት ላይ። አሁን ደግሞ በዚህ ጉዳይ ሊሆን ነገር ብል ደግሞ ኢማጂን አስበው። ኤኒዌይስ መረጃውን ብቻ ላድርስህ ብዬ ነው። በኩራት እያከበሩት እንደሚገኙ ነው የተገለጸው። ፕሮግራሙ ትናንትና የተጀመረው ዛሬም እየተከናወነ ይገኛል። ለ4 ቀናት ስለሚከናወን ነገና ከነገ ወዲያም ጭምር የሚቀጥል ነው የሚሆነው። እንግዲህ እስራኤልን ስናስብ የሚነገረን አይነት ሀገር እንዳልሆነች እንድናውቀው ብዬ ነው ይህን መረጃ እያደረስኳችሁ የሚገኘው። ምንም አይነት ከክርስትናም ሆነ መሰል ነገሮች ጋር አያገናኛትም። እኔ ደጋግሜ ተናግሬያለሁ። እንግዲህ እዚህ ጋር በኩራት እያከበሩ ነው ሲል እንግዲህ ሀገሪቷ ኦፊሻል ፔጅ ነው ይኸው እዚህ ጋር መመልከት ትችላለህ። ኦፊሻል ፔጃቸውን ያጋራው አንተን በራስ መንገድ ሄደህ ማጣራት ትችላለህ። ኤኒዌይስ እዚህ ቦታ ላይ ምን ተፈጥሮ እንደነበረ ታውቃላችሁ ብዬ አስባለሁ። ዴድ ሲ ወይም ደግሞ ሙት ባህር አካባቢ ላይ ከዚህ ቀደም ሰዶምና ገሞራ የሚባሉ በክርስትና በእኛ ደግሞ የወሉት ህዝቦች ተመሳሳይ ተግባር ነበር የሚፈጽሙት የነበረው የተመሳሳይ ጾታ ተግባር ማለት ነው። በዛም አላህ ቀጥቷቸዋል ተብሎ የሚታመነው እዚህ ቦታ ላይ ነው እንደሚነገረው ከሆነ ማለት ነው። ኤኒዌይስ ምን ትላላችሁ በዚህ ተግባር ላይ? እኔ ምንም አይደለም ብያችኋለሁ። ውስጥ እኔን ማቀው ኤኒዌይስ በደንብ በሼር ሪፖስት አድርጉት፣ ኮፒ ሊንክ የሚደረግ ምናምን። እስራኤል እንግዲህ እንዲያደረገች ነው የምትገኘው። ሌሎች ነገሮችን ተዋቸውና ማለት ነው የቤተ እምነት ማፍረሷን የኢየሱስ ሐውልት በቀደም የተባለውን ምናምን ሊሆን ተውትና ኤኒዌይስ ላደርሳችሁ ብዬ ነው። ቤተሰብ በኢራን ላይ እንግዲህ ዶናልድ ትራምፕ ኒውክሌር ቦምብ ለመጣል ሀሳብ ነበራቸው። ኮዱን ጠይቀው ነበር። ጀነራል ዳንኬይን እንግዲህ የምትዋቸው ሰው ፓስወርዱ እንዳይሰጣቸው አድርገዋል። እስቲ የሚከተለውን ቪዲዮ አዳምጡና የምትሉትን በሉ። There's a report out that they had an emergency meeting Saturday night. And apparently, well, one report coming out of that meeting at the White House is that Trump wanted to use the nuclear codes, and General Dan Kane stood up and said, no,
he invoked his privilege as the head of the military, so to speak. It was apparently የኒኩለር ኮድ የት ነው የሚቀመጠው? ካን በፒል ተደርጎ አንድ ታማኝ የሆነ ሰው ደረት ውስጥ ነው የሚቀመጠው ማለት። ያ ሰውዬ አገሪቷን ፕሬዝዳንቱ በሄደበት ሁሉ ይከተላል። በእጁ ላይ አንድ ናይፍ ወይንም ቢላዋ ይይዛል ማለት። የአገሪቱ ፕሬዝዳንት ያንን ኮድ መጠቀም የሚፈልግ ከሆነ የግዴታ ሰውዬውን መግደል ይኖርበትና ከቸስት ወይም ከደረቱ ላይ ያንን ኮድ ይወስድና ወደ ጠላት መንደር ኒኩለር እንዲተኮስ ያደርጋል ማለት ነው። ይሄንን ለማድረግ እንግዲህ ፕሬዝዳንቱ የግዴታ ያንን ታማኝ ሰው ወይም የፕሬዝዳንቱ ቅርብ የሆነውን ሰው መግደል ይጠበቅበታል ማለት ነው። እንግዲህ ኒኩለር ቦምብ አብዛኛው ሚስጥር ኮዱ የሚቀመጠው እንደዚህ ነው። እስቲ አዳምጡ ይሄን ቪዲዮ ምን እንደሚል። The nuclear codes would be hidden inside a pill before being implanted in a man's chest. Now, this man would follow the president wherever he went, keeping a knife with him at all times. If the president wanted to nuke an enemy country, he would have to take the knife from the man, then stab him in the chest to get to the pill. Then he would use the codes inside to unlock the country's nuclear weapons and bomb the enemy, starting full-on nuclear war. But this required killing a man. And once he felt that weight, the blood, the reality of it, he would finally grasp what dropping a bomb actually does, and it could make him pause before using one.